ኤክስፖርት ማድረግ ጀመረች። ስንዴን በማምረት እነ ዴንማርክን፣ ስዊድንን እና ቡልጋሪያን በመብለጥ ከዓለም 10 ጥቅማቸውን ፍለጋ ነው። ይሄን ደግሞ በሌሎች ሀገራት አይተናል። በሊቢያ አይተናል፣ በቱኒዚያ አይተናል፣ በሌሎችም ሀገሮች። እነዚህን ሀገሮች አሁን መልሶ ለመገንባት በሚባልበት ጊዜ የሉም። ተመልከት እንግዲህ መቼም ወንድ አይታጣቅ ቀብረር ኮራ ጀነን ተመልከት አረማመዱ የማይፈራ ማይኮራ ደረቱን ነፍቶ የሚጓዝ ያባቱ ልጅ ወንድ ልጅ ተወልዶ ካልሆነ እንዳባቱ ቀሚስ አልብሱና ይዋል ከማጀቱ ስንቱን ሽልጥልጣ የነረ በዘመናችን እኔ እንደዚህ አይነት መሪ አይቼ በህይወቴ ብሞት አይቆጨኝ ለኛ አይደለም ለአፍሪካ ኩራት የሚሆን ሰው ተመልከት በሁለቱ መሃል ግራና ቀኝ ቀበሮ የከበበው አንበሳ ነው ይመስል ከጉባኤው ጎን ለጎን የሰውያው ምን ሰርቶ እንደሚመጣ ተመልከት ዚፕ አርጎባቸው ነው የሚመጣው ባፋቸው ምክንያቱም ያቃላ ለዚህ ሰላም ግራ ጎኑን ያለውን እሾክ መጥረቅ ስላለበት እዛም ደረሰ ግብጽ ለኛ ለሰላማችን እሾክ ናቸው እነሱን ደግሞ መጥረቅ ግድ ስለሚል ማለት አቶልት ኢትዮጵያ ዛሬ ጠቅላይ ሚኒስተር ዶክተር አብይ አህመድ መስር ገብተዋል ወለት ለመናገር መሄድ የለባቸው ሀገር ነው የሄዱት አላህ በሰላም ይመልሳቸው ሰውየው ኢትዮጵያን ብቻ አይደለም አፍሪካን ያበለጽጋል አፍሪካንም አልፎ ለዓለም ማብራት የሚሆን ሰውዬ ነው ወደፊትም ብላችሁ ተመልከቱ ትላንትና አትሰድቡት የነበረው የመስር ኢትዮበሮች ዛሬ ተገርመው ዛሬ ታጅበው ምን አይነት ሰው ነው ምን አይነት ጀግና ሰው ነው ይያሉ እንዴት እኛ እየጠላ ነው ሞቱን እየተመኘን እንዴት እኛ ዘንዳ ይመጣል ይያሉ ማለት ትላንትና አትሰድቡት የነበረው ዛሬ ጀግንነቱንና ሰላም ፈላጊ መሆኑን መልሰው በዛ በሰደቡት አፋቸው እያመሰገኑት ሰውየው የሰላም ሰው ነው ሰውየው የብልጽግና ሰው ነው ሰውየው السلام عليكم ورحمة الله وبركاته سري نقصنا ومتكيل لو تزنو فتاري لبام نو ريكارد سباري ندورك بسات تفتنو يجعنا كوكو تناغاري نو براسو ميتمامن بموياو يفترو حيال تزنو نزوم يزلك كوكو نو كمنم تنستو يتعلق النتزودو مدفات اندمي تشالم جغنا نو تاريك سري نقصنا ومتكيل لو تزنو فتاري لبام نو ريكارد سباري ندورك بسات تفتنو يجعنا كوكو تناغاري نو براسو ميتمامن بموياو يفترو حيال تزنو نزوم يزلك كوكو نو كمنم تنستو يتعلق النتزودو مدفات اندمي تشالم جغنا نو تاريك سري በነገራችን ላይ የውጊያ ቀስቃሾች ሁልጊዜም አንድ አይነት ሰዎች ናቸው በየትኛውም እድሜ ጠገብ የኢትዮጵያ ፖለቲካ ፓርቲዎች ውስጥ በኦሮሚያም በአማራም በትግራይም እድሜ ጠገብ የሚባሉ ፓርቲዎች በደንብ የኢትዮጵያ ህዝብ ያየ እንደሆነ መፍትሄ የሚመጣው በትጥቅ በትግል በውጊያ ብለው የወሰኑ ሰዎች ዛሬም አሉ አልሞቱም እነሱ ወጣት ማስገደል እንጂ መሞት አያውቁበትም የዛሬ 40 ዓመትም የዛሬ 30 ዓመትም አሁንም እነሱ ናቸው ፓርቲ ቸርማን እነሱ ናቸው ፓርቲ አስተባባሪ እነሱ ናቸው የኢትዮጵያ ህዝብ መንቃት አለበት በውጊያ ነው ችግር የሚፈታው ብሎ የሚወስን አመራር ሞቶ ማሳየት እንጂ የደሃ ልጅ ያስገደለ እሱ መቀጠል ተገቢ አይደለም በየጊዜው ግጭት እየቀሰቀሱ በዚያ ውስጥ መኖር የሚፈልጉ ሰዎች አሉ በሁሉም ጫፍ ነው ወጣቱ መንቃት አለበት በግጭት ነው በክላሽ ነው ችግር የሚፈታው ብሎ የሚያስቡ ሰዎች የዘመኑ ጭንቅላት የላቸውምና ጡረታ አውጡ ማለት አለበት አኔ ከንጀ ነምጭኩም ማሊ ጉያ ጉያቲ ዋንዴ ገርቶ ተሳቲ ሐምሌወር ዋና ማይሰጃለቱ ተምሌወር ዋን ሞዲነ ሳገራጉ በሆጀተ ማሊ ነምጭኩን ወጉዲነ ሳትደቅ ኮኮልፋሲ መታ ዴኒስ አስሱማን ቢሻምቦ ሜ አሲሲ ላላ ቡራኒ ንላላ
kolfaa of dhabaa waan guyyaa tokko walitti hintinii ta'een fakkaatu maali namni kun guyyaa guyyaatti waan si gammachiisu waan diina isaa moo guyyaa guyyaatti immoo diinni isaa harkuma kennataa deemte wanti atakaaroo isaan galte gugguuftee harka kennetti meetii beelleef ilaalaa addunyaa torbeen dura ji'an dura waan isin godhataa turte qoqqobbii irra kaa'uudhaaf marsaa meeqa G7 walgayitaa turte hadhan dhiifte meelaala namicha kana maaliif anisa jaalladha beektu ani immoo amantii islaamaa ta'e kan dhufe mataa ol qabate majlisa federaalaa eegasii abaasheen guuttee teessu adda ulamaa keenyatti cikeessa jirti nuti eegasii barandaa ol ammallee rabbiin si haa garga ጫማውን ለማየት ካልሆነ በቀር ማንንም ዝቅ አርገህ አትይ ማንንም አትናቅ በተለይ ራስህን አትናቀው እኔ እኮ ምንም ነገር አይሆንልኝም አልችልም አልረባም አትበል በንግግር በሐሳብ ይዘራኸው በተግባር ታጭደዋል ሰዎች እንኳን የሚያከብሩ አንተ ለራስህ የምትሰጠውን ቦታ አይተው ራስህን ስትንቅ ይንቁ ራስህን ስታከብር ግን ማንንም ኢምፕረስ ለማድረግ ማንንም ለመማረክ ብዙ ዋጋ አትከፍል እነሱ ራሳቸው በማንነት مسمر يا زول مسمر كله بيدرسال من داغنيو جزء كبير منها بيعتمد على الاقتصاد الأخضر. يعني يمكن عايزه استاذن حضرتك وشوفنا دلوقتي وصول ابي احمد رئيس وزراء اثيوبيا وبيستقبله فخامه الرئيس عبد الفتاح السيسي مع انطونيو جوتيريش الامين العام للامم المتحده. نرجع تاني للتمويل المستدام يا فندم. التمويل المستدام بيعني انه كل المصادر التي يعني تشكل الحياه سواء بالنسبة للأمن الغذائي أو المياه أو الطاقة وده اللي احنا بنسميه النكسس أو مثلث التنمية يعني من غير أمن غذائي ومن غير طاقة ومن غير مياه مش هيبقى فيه تنمية. ውጭ ያሉ መንግስታት እጁ የሚተመዘዝ በቀላሉና እሺ ብሎ የሚገብር መንግስት ነው የሚፈልጉት ከጥቅማቸው አኳያ እኛ ደግሞ ያለን መንግስት አሁን የሚተመዘዝ እጅ የለውም የሚጠመዝዝ እጅ ነው ያለው ስለዚህ እንቢ ስላላቸው ይሄን አርግ ሲሉት አላረግም እኔ የራሴ የሀገሬ እቅድና የተለምኩት ትልም አለበዛ ብቻ ነው እንጂ የሚሄደው እናንተም ለራሳችሁ እኔም ለሀገሬ አደራ አለብኝ ብሎ የሚሄድ መንግስት ስለመጣ እንቢተኛ ሆነ ነው እንቢ ያለን የኛን ቃል አልቀበልም አለ በዚህ ምክንያት ነው ጫና የሚፈጥሩብን ሌላ ምንም ምክንያት የለውም ጥቅማቸውን ፍለጋ ነው ይሄን ደግሞ በሌሎች ሀገራት አይተናል በሊቢያ አይተናል በቱኒዚያ አይተናል በሌሎችም ሀገሮች እነዚህን ሀገሮች አሁን መልሶ ለመገንባት በሚባልበት ጊዜ የሉም እነዚህ ሰዎች ህዋሃት እየሰራ ያለውን ተግባር አያውቁትም ማለት በፍጹም አይቻልም ያውቁታል ለምን አመራርም የሚሰጡት እነሱ ስለሆኑ ሙሐመድ ጋዳፊ አስገድለው ሬሳውን በአደባባይ እየጎተቱ ለዓለም ህዝብ ለማሳየት ሞከሩ አልቻሉም
እንደ አብዱረቦ መንሱር ሀገር ጥሎ እንዲፈረጥጥ ፈለጉ። እሱንም አልቻሉም። እንደ በሽር ዑመር መፈንቅለ መንግስት አድርገው እስር ቤት ሊወረውሩት ፈለጉ። ይህንንም አልቻሉም። እንደ በሽር አልአሳድ አሜሪካ፣ ሩሲያና የአረብ ጥምር ጦር ኢትዮጵያ ውስጥ ገብቶ እንዲፈነጭ ፈለጉ። ነገር ግን አልቻሉም። እንደ ቶማስ ሳንካራ በወዳጆቹ ሊያስገድሉት ፈለጉ። እሱም አልተሳካላቸውም። እንደ ቬንዙዌላው መሪ ኒኮላስ ማዱሮ በህዝብ ተጠልቶ ሀገሪቷ እንድትታመስ ሞከሩ። እሱም አልተሳካላቸውም። ኢትዮጵያ ምንድነው ያላት እስኪባል ድረስ በተባበሩት መንግስታት ድርጅት ኢትዮጵያን በተመለከተ በተደጋጋሚ ስብሰባ ተቀመጠ። ይህም ሴራ በወዳጅ ሀገራት ድጋፍ ውድቅ ሆነ። ህዝቡ በረሃብ አልቆና በኢኮኖሚ ደቆ መንግስትን በአመጽ ለማስነሳት የሚሰጡትን የእርዳታ ስንዴ ከለከሉ። ይህም አልተሳካላቸውም። ይግረማችሁ ብሎ በሁለት ዓመት ውስጥ ብቻ ኢትዮጵያ ስንዴን በራሷ አቅም አምርታ ለጎረቤት ሀገራት ኤክስፖርት ማድረግ ጀመረች። ስንዴን በማምረት እነ ዴንማርክን፣ ስዊድንን እና ቡልጋሪያን በመብለጥ ከዓለም 18ኛ ከአፍሪካ ግብፅን ተከትሎ ሁለተኛ ደረጃን መያዝ ቻለች። በቃ ምን አለፋ ሰውየው አስማተኛ ነው። ወደቀ ስትለው ይቆማል፣ ተጠላ ስትለው ይወደዳል። ስልጣን ለቀቀ ስትለው ዙፋኑን ያሰፋል። ተሸነፈ ስትለው በቀናት ውስጥ ድል ቁርሱ ይሆናል። አሁን ላይ ሁሉንም ያላቸውን ካርድ ጨርሰዋል። የሀገራችንን ልጅ መምረጥ፣ መቃወም፣ መገልበጥ የምንችለው ራሳችን ኢትዮጵያውያን እንጂ እነሱ አለመሆናቸውን አውቀዋል። ተባብረን የነሱ የሴራ ማዕቀብ ሳይበግረን ችግራችንንና ችጋራችንን አሸንፈን ነገን ወደፊት ስንራመድ ያዩናል። ኢትዮጵያ ውስጥ የኢትዮጵያ ህዝብ የማያውቀው ተላላኪ መንግስት አይመሰረትም። አብይ አህመድን ስልጣን የሰጠው የኢትዮጵያ ህዝብ ነው። አብይ አህመድን መሾምም ሆነ መሻር የኢትዮጵያና የኢትዮጵያውያን ስልጣን ብቻ ነው። ከዚህ በተረፈ የናጡት ነካሽ ሆነን የገዛ ሀገራችንና መሪያችንን ቁማራ እናስበላ። ልክ እንደ ቱርክ ህዝብ በታንክ ፊት ቆመን፣ ልክ እንደ ኩባ በአንድነት ተነስተን፣ ልክ እንደ ኢራን ህዝብ በአንድነት ተባብረን ሀገራችንና መሪያችንን እንጠብቃለን እንጂ ሀገራችንን ሸጠን ክብራችንን አዋርደን ከከፍታ ላይ ወርደን አንገኝም። እኛ ሽንፈትን የማናውቅ ባርነትን የምንጸየፍ ውድ ኢትዮጵያውያን ነን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላ